አፍሪካ ህብረትና ኢጋድም ማብራሪያ ጠይቋል። አርበኛ አስረስ ማረ ዳምጤ በኩሉ የአማራ የህልውና ትግል ማንም በኪስ ይዞት የሚዞር አጀንዳ አይደለም ሲል አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ከአገዛዙ ጦር ሪፐብሊካን ጋርድ ጋር ተዋግቶ ድል መቀናጀቱን አስታውቋል። የሚኒሊክ ዕዝ ምስራቅ አማራ ኮር ሀውጃኖ ክፍለ ጦር ህዳር 25 2018 ዓ.ም ከጠዋት ጀምሮ እስከ ምሽት 12 ሰዓት ከሪፐብሊካን ጋርድ ጋር ባደረገው ከባድ ውጊያ ከ50 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ብለዋል። የአገዛዝ ጦር ከራያ አላማጣ ቀጠና ጥሙጋ ከተማ ተነስቶ ወደ ፋኖ ኃይሎች በከባድ መሳሪያዎች ታግዞ ነው ውጊያ የከፈተው። ውጊያው ሙሉ ቀን ሲደረግ ውሏል ሲል ነው አፋባ ሚኒሊክ ዕዝ ያስታወቀው። መሬት ላይ በፋኖ ኃይሎች የውጊያ የበላይነት የተወሰደበት የአገዛዝ ጦር ቆቦ ወረዳ ጮቢ በር አካባቢ ሆኖ ወደ ባይባዋና ኩምቢ ቀረሳ መንደሮች የመድፍ ድብደባ በመፈጸም በንጹሃን ላይ ጉዳት አርሷል ተብሏል። በተያያዘም አፋባ ሚኒሊክ ዕዝ ዞብላምባ ክፍለ ጦር ቆቦ ከተማ ዙሪያ ከአገዛዝ ጦር ጋር ባደረገው ውጊያ በርካታ የአገዛዝ ወታደሮች መገደላቸው ታውቋል። ሰሜን ወሎ ዞን ቆቦ ከተማ ዙሪያ ካራኤላና አጣዋ ጋራ በተባሉ አካባቢዎች ምሽግ ባደረገው የአገዛዝ ጦር ላይ በምሽት የገቡ የፋኖ ኃይሎች ናቸው በርካታ ወታደሮች መገደላቸው የተሰማው። የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ ቆቦ ዙሪያ እየተደረገውን ውጊያ ውጤታማ ነበር ብሎታል። በተመሳሳይ ማዕከላዊ ጎንደር ዞን በለሳ ቀጠና ባጃ ከተማ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉን ነው የፋኖ የመረጃ ምንጮች ለኢትዮኒውስ ተናገሩት። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ በውጊያው ባጃ ከተማን ተቆጣጥሯል ሲሉ አስታውቀዋል። በአካባቢው በነበረው ውጊያ ምክንያት አዲስ ዘመን በሚካኤል ደብር ወደ ባጃ ያለው ትራንስፖርት ተቋርጦ ውሏል። ለ8 ሰዓት ያለማቋረጥ ቀጥሎ በኋላ ውጊያ ከ35 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ሲደርስባቸው በፋኖ አባላት በኩልም ጉዳት ተመዝግቧል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። በዞኑ አለፋ ወረዳ በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱም ተሰምቷል። የአገዛዝ ጦር ከተለያዩ አቅጣጫዎች ማለትም ከአለፋ ወረዳ ሻውራና ጸደ ማርያም ከተሞች፣ ከሰሜን አቸፈር ወረዳ ሊበን ከተማ፣ ከቋራ ወረዳ ደለጎ ከተማ ኃይሉን በማንቀሳቀስ ውጊያ ተኩስ ከከፈተው የአገዛዝ ጦር ጋራ ከባድ ውጊያ መደረጉን ነው ብሔራዊ ኃይል በላይ ዘለቀ ዕዝ አድዋ ክፍለ ጦር አረጋግጧል። በተመሳሳይ በምዕራብ ጎንደር ዞን መተማ ወረዳ ሽመልጋሪያ አዲስ ዓለምና ደለሎ አካባቢ ህዳር 25 2018 ዓ.ም ከቀኑ 9 ሰዓት ጀምሮ በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱም ተሰምቷል። በፋኖ ኃይሎች በኩል 6 ክፍለ ጦሮች በተሳተፉበት በዚህ ውጊያ የአገዛዝ ጦር ላይ ከባድ ኪሳራ አርሰናል ሲሉ ነው የፋኖ ኃይሎች ያስታወቁትም። በሌላ በኩል በክልሉ የቀጠለው ጦርነት በተመለከተ በተደጋጋሚ እጅ ሰጡ ሲባል የሚደመጥላቸው የብልጽግና አገዛዝ በትላንትናው ዕለት ማስረሻ ሰጤን በመጠቀም ከአፋድ ጋር ተደራደርኩ ማለቱ ተከትሎ ጉዳዩ መነጋገሪያ ሆኗል። አፋድም በጉዳዩ ላይ መልስ ሰጥቷል። የአማራ ፋኖ ህዝባዊ ድርጅት ህዳር 25 2018 ዓ.ም በሰጠው መግለጫ አፋድ በጦርነት እያሸነፈ ካለው አገዛዝ ጋር የፈረመው ስምምነት የለም ሲል ምላሽ ሰጥቷል። አፋድ ከሆዴድ ብልጽግና ሆነ ከአማራ ክልል መንግስት ጋር በቀጥታም ሆነ በተዘዋዋሪ ተገናኝተን ድርድር አድርጎ ያውቅም፣ ከአገዛዙ ጋር የምንገናኘው በጦር ሜዳ ብቻ ነው ማለት ነው ይፋ ምላሹን የሰጠው። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም ያለም አቀፉ ማህበረሰብም እንዲያቅልን እንወዳለን። በአፋሕድ በኩል በስነ ስርዓቱ ላይ ተገኝቶ ፈረመ የተባለው ማስረሻ ሰጤም ከድርጅት አመራርነት ብቻ ሳይሆን ከድርጅት አባልነትም በዚህ ሳምንት መታገዱን የሚገልጽ መግለጫ ማውጣታችን ይታወሳል። ዞሮ ዞሮ አሁን በአገዛዙ የወጣው የተለመደው በሬ ወለድ ዜና መሆኑን ህዝባችን ግምት ውስጥ እንዲያስገባ ማሳሰብ እንፈልጋለን። ከዛ ባሻገር አሁንም ለህዝባችንም ለዓለም አቀፉ ማህበረሰብም ግልጽ እንዲሆን የምንፈልገው አፋሕድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሰከንድ ካገዛዙ ጋር ተገናኝቶ ተደራድሮ አያውቅም። ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም፣ እውነታው ስለሆነ ማለት ነው። ከዛ ውጭ የሚፈበረኩት ተረት ተረቶች መጨረሻው የፈበረኩትን ከማዋረድና ከማቅለል ባሻገር ምንም ያመጣው ፋይዳ የሌለ መሆኑን ለማሳሰብ እንወዳለን። በቀጣይ ቀናት ተጨማሪ ማብራሪያዎችን ዘርዘር ያሉ ማብራሪያዎችን
ይዘን እንመጣለን። በአፋሕድ በኩል ስምምነት ፈረመ የተባለው ማስተር ሰጤ ከአገዛዙ ጋር ተልዕኮ ተቀብሎ ሲንቀሳቀስ ደርሶበት ከአመራርነትና ከአባልነት የታገደ የተባረረ መሆኑን ያስታውሱ አፋሕድ አገዛዙ ሰሞኑን በተለያዩ በሬ ወለድ ዜናዎች የሚፈራገጠው የፋኖ አንድነት ለማደናቀፍ ነው ሲል አስታውቋል። በአፍሪካ ህብረትና የጋራ አደራዳሪነት አቶ አረጋ ከበደና ማስረሻ ሰጤ የድርድር ስምምነት ፈረሙ በሚል በአገዛዙ ሚዲያዎች ይፋ መደረጉት ተከትሎ በርካቶች የተነጋገሩበት ይገኛል። በተለይም ማስረሻ ሰጤ ከአፋሕድ በይፋ መታገዱ ከተሰማ ከሳምንት በኋላ የአፋሕድ ተወካይ ተብሎ ሲፈርም መታየቱ በራሱ በብልጽግና ደጋፊዎች ሳይቀር ሂደቱን ትችት አስተናግዷል። አቶ አረጋ ከበደና አቶ ተመስገን ጥሩነህ ለክልሉ ህዝብ እፎይታ የሚሰጥ ስምምነት ሲሉ በገለጹት ደጋፊዎቻቸው ሳይቀር እውነታውን ያላገናዘበ ተራ ፕሮፓጋንዳ መሆኑን በመግለጽ አጣጥለውታል። ይህ ዘገባ እስከተጠናከረበት ጊዜ ድረስ ማስረሻ ሰጤ ከአረጋ ከበደ ጋር የተፈራረመበት ምን ያህል ሰው ይዞ ገብቶ እንደሆነና ስምምነቱ ምን እንደሆነ በግልጽ የታወቀ ነገር የለም። አፋሕድ ዛሬ ባወጣው መግለጫ በጉዳዩ ላይ የአፍሪካ ህብረትና ኢጋድ ማብራሪያም ጠይቋል። ከጉዳዩ ጋር በተያያዘ አስተያየቱን በይፋ የማህበራዊ ሚዲያ ገጹ ያሰፈረው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ በኩሉም የአማራ የህልውና ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም ሲል አስታውቋል። የብልጽግና አገዛዝ